እህቶች እንዴት ናችሁ? ስራ፣ ጤና፣ አፍያ ሰላም ነው? ከኔ ጋር ሰላም አልሐምዱሊላህ። ይሄ ቪዲዮ ደግሞ ይጠቅመናል ብዬ አስባለሁ። በዚህ አጋጣሚ እስቲ ላስገባት ብዬ ነው። እህታችን ሁላችንም እናዳምጣት ይላችኋለሁ። አዳምጧት አንዴ እና እንደተለመደው ላይክ ሰብስክራይብ አድርጎኝ አዲስ ጀማሪ ነኝ ብያችኋለሁ እና እንዳትረሱኝ እላችኋለሁ። እሺ ውዶችዬ ባለ ኢትዮጵያ ውስጥ የሚጠቀሙት ስልክ ያላቸው ሰዎች በሙሉ እንድታደርሱልኝ በአላህ ስም ጠይቃችኋለሁ። ምንድነው በላችሁ ማውራውን ነገር እስከ መጨረሻ በትዕግስት አዳምጡት። በተለይ አረብ ሀገር ያላችሁት ህመም የሚሰማችሁ ታማችሁ ደክማችሁ አጣችሁ ንብረታችሁ ህመም የተሰማችሁ በሙሉ ይሄ መልእክቴ እንዲደርሳችሁ ፈልጋለሁ። ዘንድሮ ሳዑዲ አረቢያ ውስጥ ስራ የለም። እህቶቻችን 6 ወር 8 ወር 9 ወር አመት ስራ ፈቶ እየተቀመጡ ነው ያሉት። በርካታ እህቶቻችን እዚህ ከመቀመጣችን መቀመጥ ከሆነ አገር ገብተን ለምን አንቀመጥም በማለት ጓዛቸውን እየጫኑ ይገኛሉ። አባካችሁ የሰው ህሊና ያላችሁ የሰው ህመም የሚሰማችሁ ይሄንን ቪዲዮ በስልካችሁ ውስጥ እንዳታስቀምጡት። እኔ ብር ላገኝበት አይደለም ሼር አድርጉ የምላችሁ፣ ግን ይሄንን ንግግር ሰምቶ አንድ ሰው እንኳን ከተማረ ጥቅም ነው ብዬ ነው እኔ ሰዓቴን ጊዜን ትቼ እዚህ ጋር መቀመጠው። እኔ ቲክቶክ ብር አይከፍለኝም። ምን ልላችሁ ፈልጌ ነው፣ እህቶቻችን ቤት ክራይ የሚከፍሉት አጥቶ የሚበሉ የሚጠጡ አጥቶ ስራ በ1000 ብር ሊለመኑ በ1000 ብር ስራ አጥቶ ቤት እየተቀመጡ ነው ያሉት። ምን ለማለት ፈልገሽ ነው በሉኝ። ኢትዮጵያ ውስጥ ያላችሁ ፍቅረኛዋ ሆነ ባሏ ሆነ ወንድሟ ሆነ እናት አባት ሆነ አደራ የሰጠች አረብ ሀገር ያለች እህት ንብረት ካለ እባክህ በአላህ ንብረቷን አታጥፋ፣ ንብረቷን አታጥፉ፣ ብሯን አታጥፉ። ስትመጣ ሞራን ሁኑላት። እዚህ ስራ አታ ተበሳጭታ እናት አባቴ ጋር እቀመጣለሁ እህቴ ወንድሜ አያለው መቀመጤ ከሆነ ልጄን አያለው ብላ ስትመጣ አባካችሁ በስርዓት ተቀበሏት። ትላንት ብር ስትልካችሁ እንደምትወዷትም አሁንም ውደዷት። እህታችሁ ናት፣ ዘመዳችሁ ናት፣ ልጃችሁ ናት። ሰው ልጅ ብር ይዞ ሲመጣ ብቻ መወደድ የለብንም። ብር ጠፊ ነው። እኛ ራሳችን ጠፊ ነን፣ ግን ህሊና ይበልጣል። የሰው ሞራን መጠበቅ ማለት በትንሽ ነገር ነው። በተለይ አረብ ሀገር መታ የምትመለስ እህት በጣም ትንሽ ነገር ያስደስታታል፣ ትንሽ ነገር ያስከፋታል። ጥሩ ንግግር እንኳን ብትናገሩ እና እሷ አትረዳውም፣ የእናንተን ንግግር አትረዳውም። በሌላ መልክ ነው የምትወስደው። ስለሌለኝ ነው ትላለች ቶሎ ብላ፣ ኪሴ ስላጣ ነው ትላለች ቶሎ ብላ። አባካችሁ በአላህ ወንድም እህት አጎት ዘመድ የሆናችሁት ልጃችሁ ስትመጣ በስርዓት ተቀበሏት። ስራ አታ ተበሳጭታ ቤት ክራይ የምትከፍለውን አታ ወላሂ በየቦታው ማለት ነው ቤት ክራይ መክፈል ካቃታችሁ ውጡ እየተባሉ ነው። በዛም ላይ ደግሞ ሳዑዲ አረቢያ ውስጥ አሁን ቤት ኦቨር ሆኗል። ቤት በጣም ተወደደ፣ ከረሃባ አለ እና አባካችሁ ስራ የለም። እህቶቻችን በርካታ ጊዜ ሆኗቸዋል ስራ ፈቶ ከተቀመጡት። የሚረዳቸው አንድ አካል የለም። ሳዑዲ አረቢያ እህት ስራ ፈታ ተቀምጣ እስቲ እንርዳት እሷን ብሎ የሚነሳ አንድ አካል እዚህ ቲክቶክ ላይ አላየውም። ማለት ሲኖራት ብቻ ለእርዳታ አምጪ ነበር የምትባለው። እስቲ እሷ ማን ይርዳት? ማን ያግዛት? በምን አለሽ የሚላት ማን አለ? አባካችሁ በአላህ ይሄንን ቪዲዮ በስልካችሁ ውስጥ ያለ ህዝብ በሙሉ ሳትልኩ ስልካችሁ ውስጥ ካስቀመጣችሁት አላህ የሷን ችግራችሁ ያደርጋታል። መቸገር ማለት ማጣት ማለት ስደት ላይ በጣም ከባድ ነው፣ በጣም ከባድ ነው። ያ ስለሆነ እንረዳቸው እህቶቻችን። ያለን ደግሞ እኛ አንድ ላይ ሆነን ተሰብስበን እስቲ ስራ ፈቶ የተቀመጡት ለእህቶቻችን ለመርዳት ቪዲዮ እንስራ። ከዛሬ ጀምረን ትንሽ ነገር እንኳን እናግዛቸው፣ እንርዳቸው። በጣም ነው የሚያሳዝኑት፣ በጣም ነው ልብ የሚነኩት።
ያ ሁሉ የሚጨፍሩት የነበረ፣ ያ ሁሉ የሚደንሱት የነበረ፣ ያ ሁሉ የሚበትኑት ዘመድ አዝማር የሚረዱት የነበረው እህቶቼ እጃቸውን አጣጥፎ ተቀመጡ። አቶ ማገኘት ደግሞ በእነሱ አይደለም የተጀመረው። ሰው ልጅ ያጣል ያገኛል። አባካችሁ ኢትዮጵያ ውስጥ ያላችሁ እህት ወንድሞቼ፣ አባቶቼ፣ እናቶቼ በተለይ አጎት ዘመድ የሆንክ እናት አባት ሳይኖራት አደራ የሰጠችህ ንብረት ካለ በስርዓት ጠብቀ በስርዓት ይዘ እንድትቀበላት። አሰላሙ አለይኩም ወራህመቱላሂ ሰምታችኋል ብዬ ያስባለሁ። ስለዚህ እና ለኛ ዱአ አድርጉ። የሰው ሀገር የተቀመጥን እኛ በሰላም አላህ ለሀገራችን ያብቃን። ለፍቶ ደግሞ እንደዚህ በኪሳራ የሚወጥቁት ብዙ ሰዎች አሉ። አላህ ደግሞ ያስተካክልልን ብለን ዱአ እናደርግላችኋለሁ። ያው ነው ይሄ ምክር ነው ብዬ ነው ያስገባሁት በቪዲዮ ይላችኋለሁ። ሁላችሁም አዳምጣችኋል እና ቪዲዮን አዳምጣችሁታል ብዬ አስባለሁ። እህቶቼ እንዴት ናችሁ እላችኋለሁ። እና የሰው ቪዲዮ ደግሞ ጥሩ አይደለም ተባለ። እኔ ለዛሬ ብቻ ነው ያስገባሁት። ስለዚህ እኔም እንትኗ ምክሯ ደስ ስላለኝ ያስገባሁት እንትኑ ላይ እና በዚህ አጋጣሚ ደግሞ ላይክ ሰብስክራይብ አድርጉኝ እና ሼርም አድርጉኝ። የአሁኑ ቪዲዮ በጣም ነው እንትን ምክር የሚሰጠው፣ አዳምጡት በደንብ በትክክል ይላችኋለሁ። እሺ ያው ሁላችንም የሰው ሀገር ነው ያለ ነው ይጠቅመናል ብዬ ነው እንትን አረብኩት። ስለዚህ በርቶልኝ፣ ጠንክሮ ዘናፈታ በሉ። 1000 ዓመት የሚኖር ሰው የለም፣ ዓለም 9 ነው ይባላል። እሺ በርቱ። እንግዲህ ሰላም አለይኩም።